ታሪክ ብዙ ነገስታትን ያስታውሳል። ብዙ ግዛቶችን የገዙ ሰዎች፣ የጦር ሰራዊትን ያስተዳደሩ የነበሩ ሰዎች፣ ስማቸው የታሪክ ገጾችን የሞሉ ሰዎች። ነገር ግን ከነዚህ መካከል ከስልጣን እጅግ የላቀ በሆነ ነገር የገዛ ሰው ነበር። በፍትህና በድፍረት የገዛ ሰው ዱንያን ከሚፈራው በላይ አላህን በሚፈራ ልብ ገዝቷል። ይህ የአሊ ኢብን አቢ ጣሊብ ታሪክ ነው። የነብዩ ያጎት ልጅ፣ እስልምናን የተቀበለ የመጀመሪያው ወጣት፣ የበድር የኡሁድና የኸይበር ደፋር ተዋጊ፣ በታሪክ ውስጥ የአላህ አንበሳ በመባል የሚታወቀው ሰው። በሰይፍ እስልምናን ተከላክሏል። ጥበቡ ሙእሚኖችን መርቷል። እናም ህይወቱ በእስልምና ታሪክ ውስጥ ካሉት እጅግ ሀያል ታሪኮች አንዱ ሆነ። ነገር ግን ይህ ታሪክ በድል አይጀምርም። በአሳዛኝ ሁኔታ ይጀምራል። ጨለማ በሆነ ጠዋት፣ ዝም ያለ መስጊድ፣ በጥላ ውስጥ የሚጠብቀው የተመረዘ ሰይፍ። የረመዳን 19ኛው ሌሊት ነበር። የኩፋ ከተማ እንቅልፍ ላይ ነበረች። ጎዳናዎች ጸጥ ብለው ነበር። ከዋክብት ሰማዩን ሞልተውታል። በመስጊድ ውስጥ ጥቂት ሙእሚኖች የፈጅር ሰላትን እየተጠባበቁ አረፍ ብለዋል። ቀስ እያለ እየተራመደ ከጨለማው በኩል አሚረል ሙእሚኒን መጣ። ከእስልምና የመጀመሪያው ቀን ጀምሮ ከሙሐመድ ሰለላሁ ዐለይሂ ወሰለም ጎን የቆመው ሰው፣ ድፍረቱ የጦርነቱን አቅጣጫ የቀየረ ሰው። ግን ዛሬ ጠዋት እጣ ፋንታው እየጠበቀው ነበር። ከመስጊዱ ምሰሶች በአንዱ ጀርባ ተደብቆ በጥላቻ የተመረዘ ሰይፍ የያዘ ሰው ነበር። መሪን መግደል ታሪክን እንደሚቀይር የሚያምን ሰው ነበር። ነገር ግን ታሪክ በጣም የተለየ ነገርን ያስታውሳል። ምክንያቱም ዛሬ ጠዋት የአላህ አንበሳ ጌታውን ይገናኛል። የሸሂድነት ሰዎች ነበሩ። ከነሱም መካከል ታሪኩን በሐዘን የሚያስታውሰው አንድ ሰው ነበር፣ አብዱራህማን ኢብን ሙልጃም። የጨለማው ሴራ። ከመስጊዱ ብዙም ሳይርቅ 3 ሰዎች ከጥቂት ቀናት በፊት በድብቅ ተሰበሰቡ። ፊታቸው ውጥረት የበዛበት ነበር። ድምጻቸው ዝግ ያለ ነበር። እነዚህ ሰዎች ኸሪጃውያን በመባል የሚታወቀውን አክራሪ ቡድን ይወክሉ ነበር። አመጽ የሙስሊሙን ዓለም የከፈለውን የፖለቲካ ግጭት ሊፈታ እንደሚችል የሚያምኑ ሰዎች። በመካከላቸው አንዱ በምሬት እንዲህ ተናገረ: የሙስሊሞች መሪ በምእመናን መካከል ለሚፈሰው ደም ተጠያቂ ናቸው። ሌላኛው አስከትሎ ከተወገደ ምናልባት ትርምስ ያበቃ ይሆናል። ከመካከላቸው የነበረው ኢብኑ ሙልጃም ዝም አለ። በልብ ውስጥ ግን አስከፊ ውሳኔ ተፈጥሯል። አሊን መግደል በፈቃደኝነት ተስማማ። ጥቃቱ ግድያ መሆኑን ለማረጋገጥ በመርዝ የተሸፈነ ሰይፍ አዘጋጁ። ሌሊቱን ሙሉ ትክክለኛ ጊዜ ጠበቁ። አሊ ለፈጅር ሰላት ወደ መስጊድ የሚገባበትን ጊዜ። በህዝቡ መካከል የተጓዘው መሪ። ይህ በእንዲህ እንዳለ አሊ ህይወቱን እንደተለመደ ቀጠለ። ሰፉ የሙስሊሙ ግዛት መሪ ቢሆንም ቀለል ያለ ኑሮን ይኖር ነበር። ልብሱ ተራ ልከኛ ነበር። ምግቡ ዳቦና ቴምር ነበር። አንዳንድ ጊዜ ሰዎች በሌሊት ብቻውን በኩፋ ጎዳናዎች ላይ ሲዘዋወርና ድሆችን፣ ችግረኞችን ሲፈትሽ ያስተውሏቸዋል። አንድ ምሽት አንድ ጓደኛቸው የአሚረል ሙእሚኒን ለምን ይበልጥ አታርፍም? የሰዎችን ሸክም ለምን ትሸከማለህ? ሲል ጠየቀው። አሊ በስሱ ፈገግ ብሎ አንድ መሪ ህዝቡ እየተሰቃየ እንዴት በምቾት ይተኛል? ሲል መለሰ። ይህ ሰው ብዙዎች የሚወዱት ሰው ነበር። በጦርነት ውስጥ ያለ ተዋጊ፣ ግን ትሁት ሆኖ የሚኖር። ነገር ግን እጣ ፋንታው እየቀረበ ነበር። የመጨረሻው ቀን ንጋት። የረመዳን 19ኛው ጠዋት ደረሰ። ሰማዩ ጨለማ ነው። ደብዘዝ ያለ ብርሃን በአድማስ ላይ ይታያል። አሊ ከቤቱ ወጥቶ በዘግታ ወደ መስጊድ አመራ። አንዳንድ ዘገባዎች በዚያ ጠዋት እንግዳ ምልክቶች እንደተስተዋሉ ይናገራሉ። ወፎች በፍርሃት ተንቀጠቀጡ። አየሩ ከባድ ነበር። ነገር ግን በሰላም መሄዱን ቀጠለ። ወደ መስጊድም ሲገባ መስጊድ ውስጥ የተኙትን በቀስታ ቀሰቀሳቸው። ሰላት ሰላት ሲል ለስለስ ባለ ድምጽ ተጣራ። ከዚያም ሙእሚኑን ሁልጊዜ
ወደሚመራበት ቦታ ሄደ። ከአምዶቹ በአንዱ ጥላ ስር ተደብቆ ኢብኑ ሙልጃም ቆመ። እጁ ሰይፍን አጥብቆ ይዟል። ልቡ ተንቀጠቀጠ። ይህ የሚጠብቀው ጊዜ ነበረ። በመስጊድ ውስጥ የተፈጸመው አድማ። ሙእሚኖች ለሰላት በሰፍ መቆም ጀመሩ። አሊ እጆቹን አንስቶ ሰላትን ጀመረ። አላሁ አክበር። ሙእሚኖች ለጌታቸው ሲሰግዱ መስጊዱ በዝምታ ተሞላ። በድንገት ከጨለማው አንድ ሰው ወደፊት ወጣ። ሰይፉ አንጸባረቀ። በአንድ በጭካኔ በተሞላ እንቅስቃሴ ኢብኑ ሙልጃም አሊን በተመረዘ ጎራዴ ጭንቅላቱን መታው። የፍርሃት ትንፋሽ መስጊዱን ሞላው። ደም በአሊ ፊት ላይ ፈሰሰ። ሙእሚኖች በድንጋጤ ቀዘቀዙ። በዚህ ቅጽበት የአሊ ድምፅ ተሰማ። በካዕባ ጌታ ተሳክቶልኛል። አጥቂው በሰላዮቹ በፍጥነት ተያዘ። አንዳንዶቹ ተቆጥተው ፈጣን የበቀል እርምጃን ፈለጉ። አሊ ግን በቆሰለበት ሁኔታ በተረጋጋ መንፈስ ተናገረ። አትጉዱት አለ። እኔ ብኖር ጉዳዩን እወስናለሁ፣ ብሞት በፍትህ ያዙት። አሊ ራሱ በተገደለበት ጊዜ ፍትሃዊ መሆንን አጥብቆ ተናግሯል። የመጨረሻው ሰዓታት። አሊ ወደ ቤቱ ተወሰደ። ዶክተሮችና ሰሃባዎች በዙሪያው ተሰበሰቡ። መርዙ በሰውነት ውስጥ መስፋፋት ጀምሮ ነበር። ልጆቹ ሐሰን ኢብን አሊና ሁሴን ኢብን አሊ እያለቀሱ ከጎኑ ተቀምጠዋል። አሊ በተረጋጋ አንደበት እንዲህ አሉ። ልጆቼ አላህን ፍሩ፣ ድሆችን ተንከባከቡ፣ ለፍትህ ቁሙ። እንዲሁም በጭፍንና እንዳይበቀሉ አሳሰቧቸው። በዚህ ቁስል ውስጥ ከሞትኩ አለ፣ ሰውየውን በፍትህ መሰረት ብቻ ቀጡት፣ ከትክክለኛው ነገር በላይ አትሂዱ። ቃላቶቹ ህይወቱን ሙሉ አብሮት የኖሩት ተመሳሳይ እሴቶችን ያንጸባርቃሉ። ፍትህ፣ ምህረት፣ እምነት። ብዙም ሳይቆይ ከነብዩ ጋር ለ10 ዓመታት የቆመው ታላቁ ሰሃቢ ጌታውን ለመገናኘት ተዘጋጀ። የአላህ አንበሳ ከዚህ ዓለም ተለየ። የሙስሊሙ ዓለም ሐዘን። በኩፋ ዜናው ሲሰራጭ ከተማዋ በከፍተኛ ሐዘን ውስጥ ወደቀች። ወንዶች በጎዳናዎች ላይ ድምፅ አውጥተው አለቀሱ። ሴቶች በቤታቸው ውስጥ አለቀሱ። ለብዙ ሙስሊሞች አሊ ከመሪም በላይ ነበር። የድፍረት፣ የእውነትና የሷሊህነት ምልክት ነበር። ከእስልምና ከመጀመሪያዎቹ ቀናት ጀምሮ ከረሱል ሰለላሁ ዐለይሂ ወሰለም ጎን የተዋጋ ሰው፣ በጥበቡ በጀግንነትና በማይናወጥ እምነቱ የሚታወቀው ሰው። የሱ ሞት በእስልምና ታሪክ ውስጥ በከባድ ምዕራፍ ማብቃቱን አመላክቷል። የታሪኩ ጅማሮ። ነገር ግን የአሊ ታሪክ እዚህ ላይ አይጀምርም። ኸሊፋ ከመሆኑ ከረጅም ጊዜ በፊት፣ ከጦርነቶቹ በፊት፣ ከአመራር ግጭቶቹ በፊት በተቀደሰችው ከተማ መካ ውስጥ አንድ ወጣት ልጅ ነበረ። ከነብዩ ታላላቅ ሰሃባዎች አንዱ የሚሆን ልጅ። ታሪኩም የሚጀምረው ከሌላው በተለየ ቦታ ነው፣ በካዕባ ቅዱስ ግድግዳዎች ውስጥ።